ስሜ ጥላሁን ለገሰ የተወለድኩበትም አካባቢ አስበተፈሪ ምዕራብ ሐረርጌ ውስጥ ሲሆን መጀመሪያ በ1975 አካባቢ ነው። ያው ቤተሰቦቼ ገጠር ስለነበሩ የምማረው አስበተፈሪ ነው። ባህር በረከቴ 15 ኪሎ ሜትር እየተመላለስኩ ነበር የምማረው። በብሔራዊ ውትድርና ደርግ መለመለኝና በሰራዊቱ ቤት ውስጥ እንዳለው በዚያን ጊዜ ነበረ ትንሽ በሰውነቴ ላይ ማለት ያመኛል። ከሰራዊቱ ቤት ውስጥ መስማማት ከለከለኝ እና አንዳንድ ችግሮች በላይ ላይ መጡ። በዚያን ሰዓት ወደ ቤተሰብ ጋር ሄጄ መታመም እንዳለብኝ ስላወቁ ክፍሉ እኔ ነበርኩበት ክፍል ባህር ኃይል ክፍል ውስጥ ነበር። ወደ ቤተሰብ ጋር ላካለሁ። ወደ ቤተሰብ ጋር እንደመጣው ያቺ ህመም እየጎለበተች በላይ ላይ ትንሽ ተጽዕኖ ያመጣችብኝ ሄደች። ይሄን ጊዜ ነበር እንግዲህ ቤተሰብ አማራጭ ድንበታል ወይም ደግሞ ይሻለዋል ልጃችን ብለው ወደ አሰቡት ቦታ ይዘውኝ ሄዱ። ወዴት ነው ይዘው የሄዱት? ጉባ ቆርቻ የሚባል ትልቅ መናፍስ መስጊድ አለ። እዛ ነው የተወሰድኩት። ህመሙ ግን ምን ነበር? መጀመሪያ ጭንቀት ነው። መሳሪያ ሲስተኩስ ይለኛል። ሰላም አይሰጠኝም ነበር ሰራዊቱ ቤት ውስጥ እና የተነሳ ነው ወደ ቤተሰብ መጣ ለማሳከም። ወደ ቤተሰብ ጋር እንደመጣው እንዳልኳችሁ ወደ እንትን ወሰዱ። ወደ መስጊድ ነው ወሰዱ። ድንበታል ብለው የሚያምዛ ስለነበረ ብዙዎች ያ ቦታ የፈውስ ቦታ ነው ብለው ያምኑ ስለነበር ቤተሰቦቼ ወሰዱኝ። ነገር ግን በትንሽ ነገር መላቀቅ የምችለውን እኔን ለትልቅ ነገር ባለዳ አርገውኝ መለሱ። ምንድነው? ባያቱ በቅድማያት ሲካደም የነበረ መንፈስ አለ። ያንን መንፈስ ካልተቀበለ በህይወት የመኖሩ ሁኔታ አጠራጣሪ ነው ይባላል። እና ምን ይደረግ? መንፈሱ በሱ ላይ መጠራት አለበት ተብሎ ተጠራ። ያም የተጠራ ቀጥታ ከኔ ጋር ተገናኘ። በዚህ ሁኔታ ላይ ነበር እንግዲህ በመጣ ሰዓት ላይ በሽታውን ይድናል። አይምሮውን የተቆጣጠረኝ ይድናል። ነገር ግን ማድረግ አለበት ብሎ ቅድመ ሁኔታ የራሱን ቅድመ ሁኔታ ያስቀምጣል። ራሴን ሳውቅ ሁኔታው ተገለጠልኝ። በጭራሽ ብዬ ተቀምሜ ነበር። ነገር ግን ቀደም ሲል አያታችን በዚህ ሁኔታ ላይ የነበረች ስለነበረች ያ መንፈስ ቀጥታ እኔን ፍለጋ እንደመጣ ተረዳው። ከምታብድ ጋ ከሚደርስብህ አጉል ከምትሆን ይባልና ቤተሰብ ተቀበለ መንፈሱን። ምን ሆንኩ ማለት ነው? የአጋንንቱ አገልጋይ ሆንኩ ለመጀመሪያ ጊዜ። እና ምን ከዛ በኋላ ቤት ይሰራለት ለብቻ ቤት ተሰራ። የተወሰነ ቀን እዛ ከተቀመጥኩ በኋላ በዚህ አካባቢ መኖር ስለማይችል ወደ በረሃ አካባቢ ሄዶ መኖር አለበት ይባልና ወደ ድሬዳዋ ከተማ እንድመጣ ተደረገ በመንፈሱ ትእዛዝ። ድሬዳዋ ከተማ መጣሁ። ድሬዳዋ ከተማ መጣሁ። ለመንፈሱ የሚያስፈልገው ቦታ ይመረጥና ቦታ ይያዝልኛል። ሰዎች ነበሩ፣ ይህን ጉዳይ የሚያስፈጽሙ ሰዎች ነበሩ። ያ ቦታ ይዘጋጃል። እዛ ቦታ ላይ ያለው ከምግብ ከኔ ጋር እስከሚገናኙ ህግ አወጣ። መንፈሱ ህግ አወጣ። ይሄ ህግ ምንድን ነው? ፍየል የበላ እንዳይገባ እኔም ፍየል እንዳልበላ፣ ዶሮ የበላ እንዳይገባ እኔም ዶሮ እንዳልበላ፣ ተልባ የበላ እንዳይገባ እኔም ተልባ እንዳልበላ፣ ሌላም የወለደች ሴት እንዳልገባ፣ የወለደችም ሴት እኔ ጋር እንዳትገባ፣ እህቶችና ብዙ እህቶች ወደ እኔ የሚመጡ ኢንስትሬሽን ፕሬድ በሚሉበት ጋር እንዳይገኙ
እስከ 7 ቀን ድረስ እጄንም ልብሴንም እንዳይነኩ ይሄ ሁሉ ህግ ወጣ። መንፈሱ ያወጣው ህግ ነበር። ያንንም መጠበቅ ቻልኩ። በዚህ ሁኔታ ላይ ነው እንግዲህ ለ27 ዓመት ከሰው ጋር ተገልዬ በመጋረጃ ውስጥ ተቀምጬ መንፈሱ የኔ ናቸው ያላቸው ሰዎች ስፈርድና ብዙዎችን ከመልካም ነገር ላይ ስናፈናቅል ወደ ተሳሳተ መራ የሞት ድሬዳዋ ከተማ ነው። ይህ ነው እንግዲህ። ከዛ በኋላ ስም አሰጠኝ። ወፋ ቤታችን የኔም ማገለግልበት መድረክ መንፈስ የወፋ መንፈስ ነው። ያ ቦታ ላይ ማታቀል ሰዎች እርስ በርስ እንዲሰቃቀሉና እንዲተላለፉ መንፈሱ ያዝ ነበር። ብዙዎቹ በዚህ ዙሪያ ላይ ብዙዎቹ እዚያ ቦታ ላይ ይሰበሰቡ ነበር። በብዙ ሺህ የሚቆጠር ህዝብ ይመጣ ነበር። ግማሹ በጨለማ፣ ግማሹ በብርሃን፣ ግማሹ በመልእክት፣ ግማሹ በፊት ለፊት ይመጣ ነበር። አልፎ ተርፎም ከሀገር ውስጥ እስከ ሀገር ውጭ ድረስ በአረብ ሀገር እኔን የሚመለከቱ ድንገት እድሉን አግኝተው የሚመለከቱ ከኔ ጋር የተገናኙ ወይም በስሜ ደብዳቤ የላኩ ገንዘብ ያስገቡ ፎቶግራፍ የላኩ ብዙዎች ሊኖሩ ይችላሉ። ከስዊዘርላንድ፣ ከፈረንሳይ፣ ከአሜሪካን ብዙ መልእክቶች ይመጡ ነበር። እንግዲህ በዚያን ጊዜ መንፈሱ ሽፋን ነበረው። የቅዱሳን መላእክቶችን ሽፋን ይዞ ይንቀሳቀስ ነበር። ወፋ ሚካኤል፣ ወፋ ገብርኤል ይባላል። ፍጹም ግን ከነዚህ ቅዱሳን መላእክቶች ጋር የሚያገናኛቸው አንዳችም ነገር አልነበረም። ፈትሸን ስናይ በተለይ ዛሬ ላይ ሆነክ የትላንትናውን ህይወት በምታይበት ሰዓት ላይ አንዳችም ነገር ግንኙነት አልነበረውም። ምሳሌ ያህል አንድ ልጥቀስልህ። ለሰኔ ሚካኤል ቤታችን ከብት ይታረዳል። ሚካኤል ነው። ዛሬ የፋዘር ቤት ድግስ ነው ይባልና የማይመጣ እስላም ክርስቲያን የለም ድሬዳዋ ውስጥ። የአደባባይ ምስጢር ነው የምነግርህ። ግን ጫት እየተቃመ ነው የሚታደረው። በዚያን ቀን ቤተ ክርስቲያንም አይኬድም፣ ወንጌልም ስሙ አይጠራም። አቤት ግን አጋጣሚ ስዕሎችን ስሎ በትልልቅ ስዕል ተስሎ ስለት እየተባለ ይመጣል። ዣንጥላ ይመጣል። መስቀል አለ። እቤት በጣም የሰውን ቁመት የሚያክሉ ስዕሎች ይመጣሉ። መስለት ፍጹም ግን ሽፋን እንደነበረ አሁን ነው የሚገርመኝ። መጨረሻ ላይ በዚያን ሰዓት ምን እየተደረገ ነው የሚታደረው? ሲዘፈን ነው የሚታደረው። የዛር ዘፈን ነው፣ ሙገሳ ነው። የዛን የመንፈሱን ስም እየተጠራ ይሞገሳል ይባላል። በዚያን ሰዓት ደግሞ ስለታቸው የደረሰላቸው ስለት ያወርዳሉ። ምንድን ነው የሚባለው? 7 ነው የሚጠራ የወፋ ስለሚባል አያቱ፣ ቅድማያት፣ ቅማት፣ ቅምቅማት፣ እንዝላት፣ እንጅላት እየተባለ 7 ይገባል ተብሎ ስለሚፈራ ልጅም የታመመችበት ስለት ከሌ ተስላብኝ ይሆን አይደለም አይባልም። አዎ ነው። ምን ይሻላል? አውርጂ ስለቱና ስለት ይወርዳል። የሚወርደው እንደዛ ያለው ስለት አይደል? እና በዚህ ህይወት ውስጥ ብዙ የተጠላለፉና ብዙ የተሳሰሩ ወገኖች ነበሩ። ዛሬ ትንቢት በቸርች አካባቢ ትንቢት ሲናገሩ ሳይ ያንን መንፈሱ የሚናገረውና የሚያናገረኝን ትንቢት ትዝ ይለኛል። ነገ እዚህ ከተማ ውስጥ በጩቤ የሚወርቅ ሰው አለ። እግዚአብሔር ከጩቤ ሞት ያውጣችሁ ይላል መንፈሱ። አሜን ብለው ይደፋሉ። ልብ በል። ነገ አበጣብጦ ሰውን እንደሚያዋጋ ስለሚያውቀው ነው። ደም እንደሚያፈስ ስለሚያውቀው ቀድሞ ይናገረኝ ነበር፣ ተናገር ይለኝ ነበር። በየአካባቢው ላይ የሚነሱ ጦርነቶች፣ በአገር በአህጉር ላይ የሚነሱትን ጦርነቶች እኔ ይናገራቸው ነበር። ፎቶኮፒ ነው።
ለምሳሌ ምን ነው የተናገርከው የምታስታውሰው? በጌሴ መጽሐፍት ላይ ገልጨው የነበረውን የኢራቅ ውጊያ ላይ ቀድሜ ከ3 ቀን በፊት አወራው ነበር። እንዳውም ፋዘር ፖለቲካ ተንታኝ ሆነ እንደ ምን ነካው ይሉኝ ነበር ልጆች። በደንብ አድርጌ አወራው ነበር። ምን ነበር የምትለው? ጦርነቱ እንደሚነሳ በዚህ ወር ውስጥ ኢራቅ ውስጥ እንደሚነሳ ሳዳም ሁሴን መጨረሻ ጣፋንታው ምን እንደሆነ እናግራቸው ነበር፣ አስረዳቸው ነበር። በነገራችን ላይ ብዙዎች ሰዎች የጠየቁት ጥያቄ ይመለስላቸዋል። በአሳሳች መልኩ ነው የሚመለስላቸው። እንዴት ነው የሚመለስላቸው ማለት? ወዳጅ ይዤ ነበር፣ ዘመድ ነበረኝ። አሁን ግን የመጥላት ስሜት በውስጥ ያሳደረብኝ ይሄ ሰው እጅ እንዳይወጣ አንድ ነገር እንድታረጉልኝ ተብሎ መልእክታውን በስልክ ይነገረኝ። ከማላውቀው በስማ ብለው ተደውሎ ይነገረኝ። በዚያን ጊዜ መንፈሱ ጋር ነው የምናገናኛት። እኔነት የምቀበለውን ነገር ማታ መንፈሱ በእንደነሳ 9 ሰዓት ላይ እንድትገናኝ እንላለን። ደግሞ እንላለን፣ ቀን እንይዛለን። በነገራችን ላይ መናፍስቶች ሁሉ ቀን አላቸው። ሰኞ፣ ሐሙስ የተመደበ እስከ ቀናቶቹን ለየብቻ ቆጣጥሮ የሚይዝ መንፈስ አለ እና ከድር ጋር ስለምትገናኝ ሰዓት ደውይ ትባላለች። መንፈሱ በዛን ሰዓት ይገባል፣ ይገናኛሉ በስልክ። ይሄን አይነት ሁኔታዎች ነበሩ። ከሀገር አልፎ ስልጣን አንተ ምን ነበር ያለው? ማስፈጸም። ፍየል ታርዶ ይጣል ከተባለ በሴትዮዋ ላይ አዙረት ጥለዋል። በዚህም ሀገር መስዋዕት መስጠት አብዛኛው ግዝቶች አሉ። ግንቦት ልደታ እንደዚህ ተደርጎ ይጣል። ግንቦት ግብር ማለት ነው። ለመንፈሱ ግብር ማስገባት ማለት ነው። ነገር አይደለም። ጥሩ እየመሰለ መጥፎ ነገር ሲያደርግ ነበር። ይሄ ነው። ሰዎች ደግሞ ብዙ ጊዜ የሚታለሉት ከራሴን ጭምር። በዚያን ሰዓት መልካም ነገር እያደረኩ ነው መስሎ የሚታየኝ፣ ጥሩ ነገር እያደረኩ ነው መስሎ የሚታየኝ አይሏል። እሱ ተናገረው መሬት መች ጠብ ይባላል። ያቸዋል የሚድኑ አሉ። እንዳልኩ እንዲህ በመሰቀል ከውጭ ሀገር መተው የጠየቁአሉ። በጣም ብዙ ሰው። እስቲ እንደው የምታስታውሰው? በጣም ብዙ ታሪክ ከአሜሪካ የሚመጡ ብዙ ሰዎች ነበሩ። አበሾች ናቸው? አሜሪካኖች? አበሾች ናቸው። ፈረንጆችም ይመጡ ነበሩ። ያው የቋንቋ ችግር ያለ መገናኘት አለ። ሚስቶቻቸውን ባል ይዞ የሚመጡ ሁሉ አብዛኛውን ደግሞ ከፈረንሳይ ከአውሮፓ ነበሩ። እሺ ዳራቸው ናቸው። ይድራል፣ ሚስት ባል ይሰጣል። አሁን የሳይንስ ፓስተሮች የመሰቀም የቃልቻ መንፈስ፣ በመቶ የተደገመ መንፈስ፣ በቀለበት የተደገመ መንፈስ ሲሉ ብዙ አገልጋዮች ሲመጡ ሰው ነበር የሚደረገውን ነገር። ለምሳሌ በእንደዚህ አይነት ጊዜ እንደዚህ አይነት ሀብትና ንብረት ታገኛለሽ፣ ግን መጨረሻ ላይ ትክጅኛለሽ የሚባሉ በጣም ብዙ ሺህ ሴት ሰዎች ነበሩ። ትክጅኛለሽ የሚለውን ቃል የሚሰመር ክደት ታን ታገኛለሽ። በዚያን ጊዜ ስንዝትባቸው ስንረግማቸው የነበሩ ብዙዎች አሉ። በዚያን ጊዜ የሚነገረው ትንቢት ብዙ ነገር ታገኛለሽ፣ መጨረሻ ግን ትክጅኛለሽ። ያ መናፍስት ከተካደ ነው የሚሄደው። ይሄንን ያስጠነቅቅ ነበር። እንዳትክጂኝ ተጠንቀቂ ያቃል። መጨረሻ ላይ የእግዚአብሔር ኃይል ስልጣን እንደሚያሸንፍ ያቃል። ስለዚህ ብዙዎች ነበር ማለት ግን ገንዘብ ፍለጋ ነው፣ ሰውን ላይ ሰዎቹ ዳር ነው። አሁን ሴቶችን በትዳር ጉዳይ ላይ ይመጣል። ደግሞ እየወለዱ የሚሞትባቸው አሉ። ብሏቸው እየወለዱ እየሞተባቸው ከሌላ ጋር ኮተስ ይዋሉ። አሁን አሉ ቤት ውስጥ በእኛ ጋር ተስለው ወለዱ። ግን እግዚአብሔርን ያሳደገላቸው ነው አይደለሁም። ይሄን አይነት ፍየል አጃጅታችሁ ጠብቁ፣ ሲይዛት ይታረድ ይባላል።
ልክ ስትወልድ ቀድሞ ደም ያፈለታል። እዛ ደም ላይ የሚያደርግ በዚህ በደሉ ደም ላይ ያሳልፈዋል። ይሄ ራሱ ሁሉ ብሎ የሚያጣ ስልት ነው። በዚያን ጊዜ ምንድነው አባ መላ ሰጠኝ። አዎ እና ልክ በቃ መጨረሻ ላይ ያለጉትን ደኩለትን የለፋሁለት መንፈስ መጨረሻ ላይ ደጅ ወጣህ ቢራ ጠጣህ ማለት ተጀመረ። ከሰዎች ጋር ወጣ ማለት ጀመርኩ። መነሻ ይሄ ከዛ በኋላ ሰዎች እንዲሰበሰቡ አደረገ። ማታው አጠራር መመናው እዛ ከኔ የሚያገለግሉት አካባቢ የነበሩ ሰው ምን የምትፈልጉት ነው? እኔ አይምሮዬን ተቆጣጥቷል። ብረቱን ሀብቱን ለመቀየር ስለፈለገ ቤቱንም የምትፈልጉት ነገር ተባለ። ከልብስ እስከ ሹካ ያለችዋን በአጠቃላይ ታደለለ ውሰዷል። አሁን ከመጣ በኋላ ሰማ ስነው ወምጡተው ነው ያሉ። መጨረሻ ላይ የነበሩ ሰዎች ሁለት ሰዎችን አስቶ እኔን የሚያጠፋኝ ፕሮግራም ነበር። እናንተም ይሄንን ወሰዱ ብሎ ቤቱን ተሰጣቸው። ሰዎች ብልጥ ነበሩ። ሰዎች ወረቀት ጽፈው አምጥተው ተፈረመ። የራሴ ፊርማ ነው አንፈታው ቤቴን ልብ በል ዳንአራው ለሰው ተሰጠ። ይሄ ሚስጥር ወረቀት ይዤ ቅድም ታይተኛ ቤት ነው የመጣው። አሁንም ይሄ የምትከራከር ይሄም ቤት ጉዳያው እኔ ነፍሴ ስትቀር ቀጥታ ይዞኝ ወደ ምዕራብ ሐረርጌ ነው የሄደው በሊት። አሁንም በመንፈስ ነኝ ያለው ታላቅ አሰበሪ ሰዎች አንድ የሚወደኝ የሚያከብረኝ የሚላክልኝ ለማየት የሚራኝ ታናሽ ወንድ የተኛሁበት አንገቴን በመንጫ ሊቆርጥ መጣ። አስንፎት ታዲያ ፋይን ፕሮግራም ሰርቷል። እግዚአብሔር ግን ከዛ ከመንጫው ጭንጣ ተሰፍታለች። እዚህ ጋር በዚህ እስከ ተሰፍታ ቆረጣት ተረፈ። ከዛ ወደ አስሪ ወረቀው ወንዝ እዛች ወንዝ አስር ትንሽ ቤት ውስጥ ቁጭ አልኩ። አሁን ባይን ተመስሎ ይመጣል የሞተውን አባቴ። ከዛ ንብረት ቤት ሷል ከእንግዲህ ባዶ ሆነ ያለው። ስለዚህ ነው ውርደት ነፍስን አጥፋው አለኝ። በምን በገመድ እኔ ገመድ ሞት ፈራለሁ አልኩት። እንደዚህ ነው እንደደረው። ከዛስ በዚህ መርከው ቢራ መነሻ ጠቤ በቢራው ነው። በሱ መድኃኒትን ጨምርና የጥመርዝ ጠጣለ። እሺ ብዬ ነው 16 ወጥ ለጥ እየሄድኩ ያለው አንድ ክብረ ጽዮን ተባለች መራል። እኔ ጴንጤንም አልፈልግም፣ መዝሙርም አልፈልግም፣ ስሙንም አልፈልግም፣ ስለ ኢየሱስ አልፈልግም። ልክ በር ላይ መድኃኒቷን ገዝቼ ወደ በሩ ላይ የመጣው ነው። አንድ ስጋ ላይ ሁለት አውሮች ሲናጠቁ አይተሃል። እዛች ቸርቹ በር ላይ ሲደርስ ጣለኝ። ራሴን አላውቀው። ከገባው አድኑኝ ነው ያልኩት። ማልመሰለ የእግዚአብሔር የመእጅ ጋንንቱም ሞት ፈርዶብኛል። እኔ ራሴ ላይ አሰምርበታለሁ። መሞት ግን እኔ መሞት ለሚገባኝ ምህረትን የሰጠ አምላክ የምህረቱ ቀዳሽ እዛች በር ላይ 27 ዓመት ተብትቦ የያዘኝ ሰለት ተሰበረ። እግዚአብሔር የተባረከ ለ27 ዓመት ጭንቅላቴ ላይ ተሸክሜው የነበረው ቀንበር የተደገሰው የሞት ድግስ ከሸፈ። ክርስቶስ የህይወት የእውነት መንገድ ነው። ምሸሸው የማልፈልገው ክርስቶስ ምን አልከ? ዘከርቱ ስከባ አድኑኝ ነው ማቆ ነገር የለም። በኋላ የተለያዩ ውጊያዎች መጡ። የበላው ላይ ተጠግቼ ነበር። ካስ ጌታ እንዳልሞት ነበር። ሞት ለሚገባው ሞትን ሰጠ። ማን ነው የሚከራከር?
ለኔ ሞት ይገባኝ ምህረት አውሬ መንጋጋ አወጣኝ ከዛ ካውሬ ላስጣወጣኝ